ትላንት ላይ ቆሞ ዛሬን ለማየት ያታክት ነበር። በትናንትና በዛሬ መካከል ያለውን ክፍተት ለመሙላት እልህ አስጨራሽ ትግልም ተካሂዷል። ፈጣን መስተንግዶ ራይሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በህዝባችን ትጋት ትደግ ኢትዮጵያችን። ዛሬ ላይ እንዲህ አምሮና ተውቦ ለማየት የበቃው የአሶሳ ከተማ የአስፋልትና የኮሪደር ልማት ስራ አሁን ካለበት ደረጃ ከመድረሱ በፊት የጊዜና የሀብት ዋጋ ተከፍሎበታል። ጉልበት እንደ ሻማ ቀልጦበታል። ለናጋለግሎት ፈጣን መስተንግዶ ራይሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በህዝባችን ትጋት ትደግ ኢትዮጵያችን። የአሶሳ ከተማ ነዋሪ ከእግረኛ እስከ አሽከርካሪ ድረስ በግንባታው ሂደት ላይ ቀላል የማይባል አስተዋጽኦ አበርክተዋል። አመራሩም በየደረጃው የግንባታ ሂደቱን በመከታተል ሁሉም ዋጋ ከፍሏል። ለናጋለግሎት ፈጣን መስተንግዶ ራይሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በህዝባችን ትጋት ትደግ ኢትዮጵያችን። በክልላችን በአሶሳ ከተማ እየተገነባ የሚገኘው አንጋፋው የከተማችን የአስፋልት መንገድና የኮሪደር ልማት እነሆ በተለምዶ ሸደሪያ በሚባለው ወይም አዲሱ ኬላ አካባቢ ነው የምንገኘው። በዚህ መልኩ እንደምታዩት አዲስ ግንባታ እየተከናወነ ነው። እንግዲህ የኮሪደር ልማቱ በከተማችን ትልቅ እድል ይዞ ይመጣል ተብሎ የሚጠበቅ ነው። በከፍተኛ መስዋዕትነት፣ በከፍተኛ ርብርብ፣ በህዝብ ተሳትፎ ጭምር እየተገነባ የሚገኘው ጥሩ የሆነ ድባብ ነው ያለው። ኮሪደር ልማቱ፣ የመንገድ ስራው አብረው እየተከናወኑ ይገኛሉ። ይሄ እንደምታዩት እንግዲህ አሶሳ ከተማ መግቢያ ላይ ያለው ዲዛይን ነው። ይሄ ዲዛይን እንግዲህ የክልሉን ባህል፣ ወግ፣ ቋንቋ፣ እሴት ያሳያል ተብሎ የሚጠበቅ ዲዛይን ነው። እንግዲህ ወጥቶ በግንባታ ላይ የሚገኘው ለናጋለግሎት ፈጣን መስተንግዶ ራይሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በህዝባችን ትጋት ትደግ ኢትዮጵያችን። ተመልካቾች ቀደም ብለን እንደገለጽ ነው የአሶሳ ከተማ የአስፋልት መንገድ ደረጃውን በጠበቀ መልኩ እየተከናወነ ነው እንግዲህ የሚገኘው። በርካታ ተሽከርካሪዎች አስተዋጽኦ ያደረጉ ናቸው የሚገኙት። ምክንያቱም መንገዶች ሊዘጋጉ ይችላሉ። ለልማት ሲባል ማህበረሰቡ ለልማት ሲባል ብዙ አስተዋጽኦ ያደረገ ነው የሚገኘው። የኮሪደር ልማቱ የአስፋልት መንገዱ በጥሩ ሁኔታ ተጀምሯል። እኛም ወደ ከተማው ገባያል ምን እንደሚመስል እናሳያቸዋለን። ፍጻሜውን አምሮ እንደምናይ ተስፋ አደርጋለሁ። አብራችሁን ቆዩ። ለናጋለግሎት ፈጣን መስተንግዶ ራይሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በህዝባችን ትጋት ትደግ ኢትዮጵያችን። አሶሳ ከተማ በትናንት መነጽር ምን ትመስል ነበር ብለን ስንመለከት ከነዋሪዎቹ አንደበት ቀርጸን ያስቀረነውን ታሪካዊ ድምፅ ማድመጥ ግድላል። አዎ ዛሬን በምናብ ሲመለከቱት የነበሩ የትላንት አንደበቶችን ከትዝታችን ፋይል ስንገልጣቸው እንዲህ ያስታውሱናል። ያው እኔ እንግዲህ እንደ አሶሳ ከተማ ነዋሪነቴ ያው ከዚህ በፊት ከነበረው አንጻር አሁን መንገድ ስራ ልማቱ ጥሩ ነው። ሆኖም ግን ይሄ የመንገድ ስራው ቶሎ ተፋጥኖ ቢያልቅልን የተሻለ ነው። መንገዱ ከዚህ በፊት ላይ ያለው ሁኔታ ያው 2 መኪናና 3 መኪናዎች የማሳለፍ ሁኔታ አልነበረውም። ሆኖም አሁን ግን መስፋፊያው አንጻር ቶሎ ተሰርቶ ቢያልቅና ወደ ስራ ቢገባ የተሻለ ይሆናል። ያው እንደ ከተማ ነዋሪ ለረጅም ጊዜ የመንገድ ነው ያለን ቅሬታና መንግስትም ያው የማሽነሪ ችግር ነው አንዳንድ ኮንትራክተሮች ጀምሮ
ተርሚኔት የማድረግ ባህሪ ያለውና ከዚህ በፊት የሚስተዋለው አሁን ላይ የተጀመረውን ግን በደንብ አጠናክሮ ለማህበረሰቡም ክብር ሰጥቶ በተሻለ መልኩ ከተማ ነው ዋና ከተማችን ነው ስታንዳርዱን በጠበቀ መልኩ መንገዱ ተሰርቶ እስኪጠናቀቅ ድረስ ከፍተኛ የሆነ ትኩረት ተሰጥቶት ክትትሉም ተጠናክሮ ማህበረሰቡም ከመንግስት ጎን ሆኖ ድጋፍ እንዲያደርግ መልእክቴ ለማስተላለፍ ነው የምወደው። አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። ይሄ ስራ እውነት ለመናገር ማህበረሰቡ ያኔ እንኳን ተቸገርን ነው ሊሉ የሚችሉት። ስራው ሲያልቅ በጣም ሳቲስፋይድ ነው የሚሆኑት። ሌላ ቦታ ያዩትን የቴራዞና የኮሪደር እንትን በከፊል እንትኑን ሳምፕሉን እየሰራን ለማሳየት ነው አሁን እየተረባረብን ያለነው። አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። ማህበረሰቡ እንደፈለገ ተዝናንቶ አንደኛ የእግር ጉዞ በማድረግ በመዝናናት ሌላ ቦታ የሚያየውን ነገር በሚያምር ቦታ እየተዝናና እንትን የሚልበት ነው። ይሄ አሁን እየሰራን ያለነው ከርቭስቶን ወክ ወይንና በሳይክል ሰዎች የሚሄዱትን የሚለየው እና በዛኛው ሳይድና በሁለቱም ሳይድ የሚያምር በአበባ ያጌጠ በአረንጓዴ ነገር ያጌጠ ሆኖ መሃሉን ነው ወክ የሚያደርጉ። ይሄ በቃ ለነፍስ እርካታ የሚሰጥ ፍቅረኞች ደስ ስላቸው ወንበሮች ይቀመጣሉ። ሊስትሮች በጣም ደስ በሚል ሁኔታ ተዝናንተው ሰውም እየተዝናና ጫማውን እያስጠረገ በሚያስደስት ሁኔታ ሳይማረር ታክሲ የሚጠብቅ ከሆነ ለታክሲ መጠበቂያዎች ገና ይሰራሉ። አብሮ ታክሲ መጠበቂያዎች እንዳይቋረጥ እንዳይባክን ከንቱ ትልቁ ሀብታችን ሰርክን ጠብቀው ተግተን ከልባችን አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን እንደምታዩት እንግዲህ ባለሙያውም እንደገለጹልን ፍቅረኛሞች ፍቅራቸውን ለመግለጽ ደስታቸውን ለማጣጣም ወጣ ብለው የሚዝናኑበት በትልልቅ የሀገራችን ከተሞች ያየናቸውን የምናፍቃቸውን ውበቶች የምናገኝበት የኮሪደር ልማት የአስፋልት መንገድ በተሳለጠ መልኩ እየተከናወነ ነው የሚገኘው። ከማህበረሰቡ ትዕግስት ያስፈልጋል። ይህ ውበት ጊዜውን ጠብቆ ይከናወን ዘንድ ሁሉም የድርሻውን እንዲወጣ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። ብዙ ፕሮጀክት ለኔም ታምር በሚሆን ሁኔታ ዘንድሮ ያሳካው አንዱ የኮሪደር ነው። ሁለተኛ የአስፋልት ስራው አስፋልት ስራው ደግሞ ከዚህ ከኮሪደር እኩል በአንድ ላይ ፕሮጀክቱ ተይዞ 9.4 ኪሎ ሜትር ሙሉ አሁን አጠናቀናል። ምናልባት 200 ሜትር ላይ ትንሽ የቀረች አለች እንጂ 9.4ቱን በሙሉ በዚህ አመት እንሰራለን ብለ የመጀመሪያው ፌዝ ኮሪደርም የመጀመሪያ ፌዝ አስፋልትም የመጀመሪያ ፌዝን አጠናቀናል። እንዳይባክን ከንቱ ትልቁ ሀብታችን ሰርክን ጠብቀው ተግተን ከልባችን አገልግሎት ፈጣን መስተንግዶ ራዕይ ሰንቀን
ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። የከተማዋ ውበት በተሻለ ደረጃ አሁን እንድትታይ ትክክለኛ አሶሳ ከተማ እውነትም አሶሳ የሚያስብል ደረጃ ላይ ነው ያለችው። ማህበረሰቡ በመሰረቱ በሚሰራው ስራ አሁን በቅርቡ በተጀመረው አሰራር በጣም ደስተኛ ነው። አቧራው በጣም አሁን ተሰቃይተናል። ትራንስፖርትም እየተሰቃየን ነው። ባጃጅ እንደ ልቡ እየተጓዘ አይደለም። ተሎ ቢያልቅልን እንትን እንደ ልባችን በገበያ ወጥተን በስርዓት ብንገባ የተሻለ ይሆናል ብዬ አስባለሁ። ሌሎች ከተሞች እንግዲህ በትልልቅ ከተሞች ጥሩ ጥሩ መንገዶች ነበሩ፣ ይቆጨን ነበረ። እንደ ወደፊት የአሶሳ ከተማ ተስፋ እንድትገልጫል? ያው እንግዲህ በዚህ የሚቀጥል ከሆነ መንገዱ ስራ በስርዓት ባሪፉ ተሰርቶ ካለቀ አሶሳ እንደ ማንኛውም እንደሌላ ከተማ እንደሌላ ክልል ከተማዎች እንደሚያምር ተስፋ አድርጋለሁ ብዬ አስባለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ከአሶሳ ከተማ ነዋሪዎች ጋር በሚሰሩ የአስፋልት መንገዶች፣ የኮሪደር ልማቶች ዞር ዞር እያል ሀሳብ፣ አስተያየት፣ ጥያቄዎችም ጭምር እየሰበሰብ ነው የምንገኘው። ልማቱ የኛ ነው። ለጊዜው በተለዋጭ መንገድ በአቧራ ልንቸገር እንችላለን፣ ነገር ግን እንችለዋለን። ምክንያቱም ነገ የሚመጣው ተስፋ እጅግ በጣም አመርቂ ስለሆነ ኢትዮጵያኖች፣ የአሶሳ ከተማ ነዋሪ፣ የቤኒሻንጉል ጉሙዝ ማህበረሰብ ህዝቦች እጅ ለእጅ ተያይዘን ልማታችንን አፋጥነን የሚል መልእክት ነው። እጅግ በጣም ከልብ አመሰግናለሁ። እንዳይቋረጥ እንዳይባክን ከንቱ ትልቁ ሀብታችን ሰርክን ጠብቀው ተግተን ከልባችን አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። እሷ በጣም አሪፍ ናት፣ ደስ ትላለች። ያው ቀን ይሁን ማታ ይሁን ለመለየት ይከብዳል። በጣም ውብ ናት፣ አሪፍ ናት። ማታ ይሁን አሁን አይለይም። አዎ ለመለየት ከበድ እያለን ነው። አዎ በጣም ውብ ሆናለች። አሁን ባለው ደረጃ በጣም ደስ የሚል ነው። በቃ ለመዝናናትም ሆነ ለሁሉ ነገር ለእይታ ምርጥ ነው። ቀጣይ አሁን ዛሬ እኔ ብቻዬን የመጣሁት ቀጣይ ባልተቤቴ ጋር መጥቼ ለመዝናናት በጣም ፈልጋለሁ። አሁን ከጓደኞች ጋር ነው? ከጓደኞቼ ጋር ነው። ቀጣይ ደግሞ ባልተቤቴ ጋር መጥቼ በዚህ መዝናናት ፈልጋለሁ። መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። እጅ ለእጅ ተያይዘን ያለው ነገር መንግስታችን ጋር አገራችን ማልማትና ለወደፊት የቀጣይ ህይወት ማሻሻል ነው። አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። ውስጥ ለውስጥ ማብራትን በተመለከተ ያው ሁላችን አካባቢያችን ቢያንስ በየበረንዳችን ላይ ያለው ነገር ብንዘረጋ ጥሩ አምፖል ያለው ዝርጋታ ቢደረግ ለሌባ ወይም ለአደጋ ተገላጭ አንሆንምና ልክ መንገዱ ላይ ባማረበት ልክ አካባቢያችን ውብ ብናረግ ጸጥታ መዋቅሩ ማያስቸግረንም፣ አካባቢያችን ውብ ይሆናል። በሰላም ወተን መግባት እንችላለን ማለት ነው። አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ እንዳይቋረጥ እንዳይባክን ከንቱ ትልቁ ሀብታችን ሰርክን ጠብቀው ተግተን ከልባችን አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። ከተማ ከዚህ በፊት እንግዲህ የመንገድ ችግር ነበረ። ቢያንስ እዚህ ቦታ ብናይ እንኳን ብዙ መንገላታት ነበረና
እንደው የወደፊት ተስፋ ምን ይሰማሃል? ለወደፊት እንግዲህ ያለው ነገር እንግዲህ እኛ እንኳ ያው እንግዲህ ብዙ ነገር እንትን ብለናል። ያው ለልጆቻችን ጥሩ ነው ብለን ነው የምናስበው። እንግዲህ ያው በዚህ ሂደት ጥሩ እየሄደ ነው፣ ፍጥነትም አለው። በቃ አሪፍ ነው። ሌሎች ከተሞች ላይ ስናይ ብዙ ነገር እናያለን። እንደው አይቆጭም ነበር መንገድ ባለመኖሩ? በጣም ይቆጭ ነበር። በጣም ይቆጭ ነበር። አሁን እንኳ አሶሳ እንግዲህ ያው በዚህ ሂደቱ በጣም ጥሩ እየሄደልን ነው። አሪፍ ነው። ያው እንግዲህ ካሉ ከተሞች ተርታ ለማሰለፍ ቆንጆ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ እንዳይቋረጥ እንዳይባክን ከንቱ ትልቁ ሀብታችን ሰርክን ጠብቀው ተግተን ከልባችን በላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ይሄ በክልል ውስጥ ያለውን ገጽታ የሚያመላክት ነው። ክልሉ እብነበረድ አለው። አሁን ያየኸው ያለው እብነበረድ አይነት ሁለቱ አደባባዮች የክልል ውስጥ ያሉት የተፈጥሮ ሁኔታዎችን የሚገልጹ ናቸው። እዚህ ላይ አንደኛው ያለው የአልብሪ እኮ ነው። አሁን የምናየው አልብሪ ስንገባ እንኳን ደህና መጣችሁ ብሎ የሚቀበለው የአልብሪ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ የተከበራችሁና የተወደዳችሁ ውድ ተመልካቾቻችን እንደምታዩት እንግዲህ በአሶሳ ከተማ ትልቁ የአስፋልት መንገድ ነው። ከትላንት ወዳ እጅግ በጣም አስቸጋሪ የነበረ መንገድ ነበረ። አሁን ላይ ደግሞ አምሮ ተውቦ በዚህ መልኩ እግረኞች ዘና ብለው አሽከርካሪዎች ዘና ብለው እየተንቀሳቀሱ ናቸው። በርካታ ተሽከርካሪዎች ስፔር ፓርታቸው ብዙ ሲቸገሩ ነበረ፣ ሲሰበሩ ነበረ። አሁን ላይ ግን ያ ሁሉ ታሪክ ተቀይሮ በዚህ መልኩ ነው ያየን የምንገኘው። በላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ማህበረሰባችን ያው ይሄ ነገር አዲስ የሆነባቸው መንገድ ይበላሻል ይላሉ። መንግስት እዚህ አስቀምጦን በእኛ ተማምነውንም ፈን ማለት ነው። የሚያስቸግር አካል አለ? አዋሉ አንዳንድ አዋሉ ምን ገጠመ? ያው ይረብሻሉ። ቤታችን እንዳይፈረስ ብሎ አዎ የኛ ቤታችን እንዳይፈረስ አጥርም ሁሉም ነገር ቋሚ ንብረታችን እንዳይነካ ያሉ ነው። አዎ እያስረዳን እነሱ ይሄንን ነው ምንም አይልም። ያው መንገዱ ለህዝባችን ነው በጥሩ ሁኔታ እንዲሰራ መንግስቱ ደግሞ የማህበረሰባችን አጥርና ተፈርሶ እንደዛ እንዳይቀር ኳሊተሩ ተጠብቆ ስቴቡ ጠብቆ መቀመጥ አለበት። እኔ ነው ማስተላለፈው ለመንግስት። በላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ሰው ከዚህ በፊት ይሄ መንገድ ይሄኛውም እንደዚህ እግረኛ መንገድ አይደለም። መኪናው የሚጓዘው በዛው ነው ብዛት ነው። የሰው የሚጓዘው በዛ ነው። ቀን በዚህ ሰዓት ላይ እንደዚህ ተመችቶት እንደዚህ የዘፈነ የሚጓዝ አይደለም። ለዛ ነው ገጽታ ይቀየረ ነው ሙሉ በሙሉ ለእይታ ብቻም አይደለም ለኑሮ ምቹ ተስማሚ ነው። አንደኛው ቆሻሻ ይጣልበት መንገድ ዳር ላይ አብዛኛዎቹ ቆሻሻ ይጣላል። ለጤና ምቹ አልነበረ።
ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። የሆነ ለውጥ ሲገኝ እየተጎዳን መሆን አለበት። ምክንያቱም ያው ትግስት ያስፈልጋል። በቃ ላይ የሆነ ላይ ለመድረስ እየተጎዳን አለ አልፎ እንደዚህ ነበር ብለን የምንናገርበት ወቅት ይመጣም ብዬ ተስፋ አደርጋለሁ። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። አሶሳን ሳቃት እንደዚህ አልነበረም። የዛሬ 13 ዓመት 14 ዓመት መጥቻለሁና በጣም ጨለማ ዳፍ በጣም ጨለማ ሰው ማይታያይበት ነገር ነበርና አሁን ግን ይሄን ላይት ፖሎች ከተሰሩ በኋላ እውነት አሶሳ ሌላ ኢትዮጵያ ሆናለች ማለት ይቻላል። ከድሬዳዋ አውቃለሁ፣ ብዙ ሀገሮችን አውቃለሁ። ከድሬዳዋ ቀጥላ ያለች ከተማ ነች ማለት እችላለሁ። እንዳይቋረጥ እንዳይባክን ከንቱ ትልቁ ሀብታችን ሰርክን ጠብቀው ተግተን ከልባችን ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን። የከተማን ገጽታ ለመቀየር የክልሉ መንግስት ባቀደው ውስጥ በተሰራው ሁኔታ አንዱ ማህበረሰብ ይሄን ገጽታ ያየ እንደ በመታየው ሁኔታ ሰው የተዝናናል። ይሄ አንዱ የእርካታ ነው። የማህበረሰብን ወይም የህዝብን ፍላጎት የመሰረተ ልማት የመልማት ፍላጎት አንዱ የመለሰው የቀየረበት ጅምር ነው። በዚህ ጎልደን ሲቲ የሚለው የከተማው ስያሜ የተሰጠበት በዚህ ጎልደን ሲቲ ብሎ በክልሉ ከፍተኛ አመራር የተሰየመው በዚህ ውስጥ እጅግ የምናመሰግነው የክልሉ ከፍተኛ አመራር ጠዋትም አያርፉም፣ ቀንም አያርፉም፣ ማታም አያርፉም። ኮሪደር መንገድ ላይ የማቆም መኪናን የሚከለክል በየራሳችን መኪናዎቹ ማቆሚያ አሽከርካሪን ምቾት የሚነሳ ሳይሆን ምቾት እንዲሰጥ ተብሎ የተደረገ ነው። ስለዚህ ይሄ አንዱ የፓርኪንግ ነው። ቀጥሎ ያለው አሁን ፊት ለፊት የሚታየው የአይነ ስውራን ነው። ይሄኛው ይሄኛው ልክ ለነሱ አይነ ስውራን መስመር ሌሎቹ በራሳቸው እግረኛ መንገድ ሲጓዝ አይነ ስውራን በራሳቸው የምልክ መንገድ ልክ በራሳቸው ዲዛይን የተዘጋጀ ስለሆነ ሁሉም ቦታ ላይ ብትሄድ ስለዚህ ኢንክሉሲቭሊ ሁሉን ያካተተ አይነ ስውራንም ሌሎች አሁን የአካል ጉዳተኞች ያሉንም ወደ መስመር ወጥቶ መሄድ የሚችሉበት ሁኔታ ያካተተ ነው። ስለዚህ ህፃናትንም አረጋውያንንም መንገዱ ራስ ምቹ አድርጎ ለትራንስፖርት ብቻ ሳይሆን ለሰው ለእንቅስቃሴ ምቾት እንዲሰጥ ተደርጎ ነው የተሰራውና ይሄ አሁን ስታይ ወደ ኋላ ዞር ብትልም በመዝናናት ዙሮ በእይታም አይደለም እንደዚህ የከተማ ገጽታ መቀየር የሚለው ማህበረሰብ አጠቃላይ በየጊዜ የሚሰጠው ሀሳብ ይሄ ስለሆነ መንግስት እሰራለሁ ከተማን ቀይራለሁ ብሎ ካቀደው አንዱ ይሄን ስለሆነ ገና ይሄ ጅምር ነው። እንዳይቋረጥ እንዳይባክን ከንቱ ትልቁ ሀብታችን ሰርክን ጠብቀው ተግተን ከልባችን ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ግባችን ተሳክቶ ፍላጎቱ ሞልቶ የተገልጋያችን በሕዝባችን ትጋት ትደግ ኢትዮጵያችን ትደግ ኢትዮጵያችን።